205 ቀን ሆኖናል። እግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እያነበብን ዛሬ በ205ኛ ቀናችን ደግሞ የመክብብ መጽሐፍን የመጨረሻውን ክፍል እናነባለን። ከምዕራፍ 10 እስከ 12 ድረስ ያለውን አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መክብብ ምዕራፍ 10። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብና ክብርን ያጠፋል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞም ሰነፍ በመንገድ ሲመላለስ እርሱ ልብ ይጎድለዋል፣ የሚያስበውም ሁሉ ስንፍና ነው። ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ፣ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ። ጉድጓድን የሚምስ ይወድቅበታል፣ ቅጥርን የሚያፈርስን እባብ ትነድፈዋለች። ድንጋይን የሚፈነቅል ይታመምበታል፣ እንጨትን የሚፈልጥ ይጎዳበታል። ብረት ቢደነዝዝ ሰውም ባይስለው ኃይልን ሊያበዛ ይገባዋል። ጥበብ ግን ስራውን ለማከናወን ትጠቅመዋለች። ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም። የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፎች ከንፈሮች ግን ራሱን ይውጡታል። የአፉ ቃል መጀመሪያ ስንፍና ነው፣ የንግግሩ ፍጻሜም ክፉ እብደት ነው። ሰነፍ ቃሉን ያበዛል፣ ሰው ግን የሚሆነውን አያውቅም። ከእርሱስ በኋላ የሚሆነውን ማን ይነግረዋል? የሰነፍ ስራ ያደክመዋል፣ ወደ ከተማ መሄድ አያውቅምና። ንጉስሽ ሕፃን የሆነ መኳንንቶችሽም ማልደው የሚበሉ አንቺ አገር ሆይ ወዮልሽ። ንጉስሽ የከበረ ልጅ የሆነ ለብርታት እንጂ ለስካሪ አይደለ፣ በጊዜ የሚበሉ መኳንንት ያሉሽ አንቺ አገር ሆይ የተመሰገንሽ ነሽ። ተግባር በመፍታት ጣራው ይዘብጣል፣ በእጅ መታከት ቤት ያፈሳል። እንጀራን ለሳቅ የወይን ጠጅንም ለሕይወት ደስታ ያደርጉታል። ሁሉም ለገንዘብ ይገዛል። የሰማይ ወፍ ቃሉን ይወስደዋልና ባለክንፎችም ነገሩን ይናገራሉና። በልብህ ሐሳብ እንኳ ቢሆን ንጉስን አትስደብ፣ በመኝታ ቤትህም ባለጠጋን አትስደብ። ምዕራፍ 11። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህና። ለ7 ደግሞም ለ8 እድል ፈንታን ክፈል፣ በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና። ደመናት ዝናብ በሞሉ ጊዜ በምድር ላይ ያፈሱታል። ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፉ በወደቀበት ስፍራ በዚያ ይኖራል። ነፋስን የሚጠባበቅ አይዘራም፣ ደመናን የሚመለከትም አያጭድም። የነፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም። ወይም ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱም መልካም እንዲሆኑ አታውቅምና። በማለዳ ዘርህን ዝራ፣ በማታም እጅህን አትተው። ብርሃን ጣፋጭ ነው፣ ፀሐይንም ማየት ለዓይን መልካም ነው። ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው። ሆኖም የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ ነው። አንተ ጎበዝ በጉብዝናህ ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው። በልብህም መንገድ ዓይኖችህም በሚያዩት ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ እወቅ። ሕፃንነትና ጉብዝና ከንቱዎች ናቸውና ከልብህ ሐዘንን አርቅ፣ ከሰውነትህም ክፉ ነገርን አስወግድ። መክብብ ምዕራፍ 12። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ፣ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ፣ ቤት ጠባቆች በሚንቀጠቀጡበት፣ ኃያላን ሰዎችም በሚጎብጡበት፣ ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት፣ በመስኮትም ሆነው የሚመለከቱ በሚጨልሙበት፣ በአደባባይም ደጆች በሚዘጉበት ቀን፣ የወፍጮ ድምፅ ሲላሽ፣ ከወፍ ድምፅ የተነሳ ሰው ሲነሳ፣ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ፣ ከፍ ያለውን ደግሞ ሲፈሩ፣ ድንጋጤም በመንገድ ላይ ሲሆን፣ ለውዝም ሲያብብ፣ አንበጣም እንደ ሸክም ሲከብድ፣ ፈቃድም ሲጠፋ፣ ሰው ወደ ዘላለም ቤት ሲሄድ፣ አልቃሾችም በአደባባይ ሲዞሩ፣ የብር ድሪ ሳይበጠስ፣ የወርቅ ኩስኩስት ሳይሰበር፣ ማድጋውን በምንጭ አጠገብ ሳይከሰከስ፣ መንኮራኩሩም በጉድጓድ ላይ ሳይሰበር፣ አፈርም ወደ ነበረበት ምድር ሳይመለስ፣ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል። ሰባኪውም ጠቢብ ስለሆነ ለሕዝቡ እውቀትን አስተማረ። እርሱም ብዙ ምሳሌዎችን መረመረና ፈላለገ አስማማም። ሰባኪው ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደተቸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ልጄ ሆይ ተግሳጽን ስማ። ብዙ መጽሐፍትን ማድረግ ፍጻሜ የለውም፣ እጅግም ምርምር ሰውነትን ያደክማል። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን
ወደ ፍርድ ያመጣዋልና። የመክብብ መጽሐፍን የመጨረሻ ክፍል ማታ 3 ሰዓት ላይ በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት እንደ ሁልጊዜው ስለምናጠናው ኑና አብረን እናጥና። ሻሎም